የዮናስ ጂኤስኤም ሶሉሽን ቤተሰቦች ወደዚህ ዩቲዩብ ቻናል እንኳን በሰላም ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ የሰብስክራይብ በተኗን መጫን አይርሱ። በተጨማሪም በየሳምንቱ የምንለቃቸው አዳዲስ ጠቃሚ የሞባይል ሶፍትዌር ጥገና ቪዲዮዎችን በቅድሚያ እንዲደርሱ የደውል ምልክቱን መጫን አይርሱ። ውድ የዩቲዩብ ቻናል ቤተሰቦች የሞባይል ሶፍትዌር ጥገና ለመጀመር የሚያስፈልጉ ነገሮች ምን ናቸው? እያንዳንዱን እናየዋለን። አንድ ሰው ሞባይል ጥገና ለመጀመር ማሟላት ያለበት ነገሮች አሉ። ከነዛ መካከል በዋናነት የሚያስፈልጉ ነገሮች 6 ነገሮችን እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ቤተሰቦች በዋናነት አንደኛ ላይ የሚቀመጡ እጅግ በጣም አስፈላጊ ነገር የሆነው አንደኛው ኮምፒውተር ነው ማለት ነው። ሁለተኛ ኢንተርኔት ነው። ሶስተኛ ዩኤስቢ ኬብል ነው። አራተኛ ድራይቨርስ ነው። አምስተኛ ሩልስ ነው። ስድስተኛ ፋይል ነው ማለት ነው። አሁን እያንዳንዱን በታሪክ እንየው። ውድ የዩቲዩብ ቻናል ቤተሰቦች አንድ ቁጥር ላይ ያለው ኮምፒውተር ነው። ኮምፒውተር እንደምታወቀው ሁለት የኮምፒውተር አይነት ነው ያለው። እነሱም ዴስክቶፕ እና ላፕቶፕ ናቸው። ኦኬ ዴስክቶፕ ኮምፒውተር የሚባለው በመጠኑ ትልቅ እና አብዛኛ በመደበኛ ቤት ወይም ቢሮ ላይ ለመጠቀም የሚዘጋጅ ኮምፒውተር ነው ማለት። እንዲሁም ደግሞ ይዘን ከቦታ ወደ ሌላ ቦታ ይዘን የማንንቀሳቀሰው ምክንያቱም የራሱ ሲስተም፣ ሞኒተር እንዲሁም ሌሎች ጨምሮ ብዙ ማቴሪያሎችን ስላለ አንድ ቦታ ብቻ አስቀምጠን የምንጠቀመው ነው ማለት። በቀጣይ 2 ቁጥር ይለቀቃል። እስከዛ ሰብስክራይብ በማድረግ ይጠብቁን።